ነቢያችንና ሰሐቦችን ስለሚያስቀው ወጣት እነግራችኋለሁ። ይህ ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲዳረስ አድርገው። ይህ ሰሐባ በጣም ቀልደኛ ነበረ። ይህም ነገር የበዛባቸው ሰሐቦች ነቢያችን ጋር ይመጡና አንቱ የአላህ መልእክተኛ እገሌ የሚባለው ሰሐባ ሰብስበን እየተማማርን ባለበት እየመጣ ሁሌ ይቀልዳል። ሁሉም እየሳቁ ስብሰባው ይረበሻል። ይህ ሰሐባ ይቀልድ፣ አቡበከር ሲዲቅ ይስቃሉ። ይህ ሰሐባ ይቀልድ፣ ዑመር ኢብኑል ኸጣብ ይስቃሉ። ይህ ሰሐባ ይቀልድ፣ ከሁሉም በላይ የሆኑት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይስቃሉ። ነቢያችን ለነዚህ ሰዎች መልስ ሰጧቸው። እሱን አትናገሩት፣ አላህና ነብዩ መሐመድ የሚወዱትን አንድ ትልቅ ነገር ይሰራልና አትናገሩት። በዑመር ኸሊፋነት ጊዜ በሮሙ ንጉስ ሂራቅለስ ስር ይታሰራሉ። ከነዚህ ከታሰሩ ሰዎች ውስጥ በእድሜው ገፋ ያለው ይህ ግለሰብ ስለሆነ አንተ ከነሱ በእድሜም ገፋ ያልክ ትመስላለህ፣ የሀብቴን ግማሽ ልስጥህና የእስልምና የምትለውን ነገር ተው። ስምምነት ያቀርብለታል። ለምን ሙሉ ሀብትህን አሰጠኝም? ላኢላሃ ኢላላህ ሙሐመዱን ረሱሉላህ ከማለት ወደኋላ አልልም። ሂራቅለስ በጣም ተናደደ። የከተማ ቆነጃጅ ሴቶችን ሰበሰበና አንድ ክፍል ከዚህ ሰውዬ ጋር አስቀመጣቸው። ሰዓታት አለፉ። እነዛን ሴቶቹን አስጠራቸውና እንዴት ነው ተሸነፈላችሁ አይደል? በደስታና በጉራ ጠየቃት። በእርግጥ ነው የምልህ ከፊቱ የቆመችው ወንድ ትሁን ሴት ለመለየት ራሱ አንገቱን ቀና አላደረገም ብላ ትመልሳለች። ምን ያክል ጽናት ቢኖረው ነው ብሎ በጣም ተበሳጨ። የሚንቦለበል የፈላ ዘይት ይዛችሁልኝ፣ እያንዳንዳቸውን እዚህ ዘይት ውስጥ ነው የምከታቸው። አንዱን ሰሐባ አመጣና እዛ ዘይት ውስጥ ወረወረው። ስጋው ከቆዳው ሲለይ ያየ። እንኳን እነሱን አይደለም እኔን ራሱ እዚህ ዘይት ውስጥ ብትጨምረኝ እምነቴን አለቅም። ሂራቅለስ በጣም ስለተበሳጨ በእሉ ጨምሩት። ወታደሮቹን ዛቻቸውን አክብረው ይህን ሰሐባ ወደዛ ዘይት ሊከቱት ሲሉ እንባው ጠብ ጠብ ማለት ጀመረ። ቆይ አንዴ ቆይ፣ ምን ሆነ እኔ የምታለቅሰው? በጉራና በማሸነፍ ስሜት ጠይቀው። እኔ ወላሂ ለነፍሴ ፈርቻ አይደል፣ በዚህ ሰውነቴ ላይ የሚታዩ ጸጉሮች ልክ ህይወት ኖረኝ እነሱን ሙሉ ለአላህና ለነቢዩ ብገብራቸው ብዬ ተመኝቼን ያለቀስኩት። ሂራቅለስ ደነገጠ። ከነዚህ ሰዎች ጋር በማስፈራራት በመቅጣት የሚሆን ነገር እንዳልሆነ ስለተሰማው ወደ ሀገራቸው ለመሸኘት ወሰነ። አንድ ነገር ልንገር፣ ናና አንተ ግንባሬን ሳመኝ እለቅሃለሁ ብሎ መለሰለት። እሺ እንደዛ አድርጋለሁ፣ ነገር ግን መጀመሪያ ከኋላ የምታዩት ጓደኞቼን፣ ከዛ በኋላ እኔን የምትለቀኝ ከሆነ ነው መጥቼ ግንባርን የምስምህ። ሂራቅለስም መስማማቱን ካሳየው በኋላ ሰሐቦችም ተለቀው ግንባሩንም ስሞት ወደ መዲና ይሸኛቸዋል። መዲና ከመድረሱ በፊት የዚህ ሰሐባ ጀብድ ለሁሉም ደርሷል። መዲና ሙሉ ሰደቀ ረሱሉላህ፣ በእርግጥም የአላህ መልእክተኛ እውነትን ተናገሩ ነጋሪ መጮህ ጀመረ። ዑመር ኢብኑል ኸጣብ ይህንን ሲሰሙ ዛሬ ሁሉም ሙስሊም የዚህን ግንባር መሳም ግዴታ አለበት፣ እኔ ጀምረዋለሁ ብለው ይህን ሰሐባ ግንባሩን ይስሙታል። ትላንትና ተናደውበት አቤቱታ ያቀረቡበት ሰሐባ ዛሬ እስልምናን ከፍ አድርጎ ወደ መዲና ተመልሷል። ይህ ሰሐባ ማን ይባላል? ኮመንት ላይ ማስቀመጣችሁ እንዳትረሱ።